ባለፈው ጥቅምት ወር የኢትዮጵያ ብሔራዊ ደም ባንክ አገልግሎት የደም ባንክ ክምችት እጥረት እንዳጋጠመው በመግለጽ ሰዎች ደም እንዲለግሱ ጥሪ አቀርቧል። የዛሬው የወጣቶች ዓለም ዝግጅት እንግዶቻችን ከዚህ በፊትም ይሁን አሁን የደም ክምችቱን እጥረት ለማስወገድ በተለያዩ 3 ከተሞች የሚገኙና የበኩላቸውን ጥረት እያደረጉ የሚገኙ ወጣት በጎ ፈቃደኞች ናቸው። ሰላማዊት ዮሴፍ የሐዋሳ ከተማ ነዋሪ ስትሆን ደም መለገስ የጀመረችው ከ10 ዓመት በፊት ነው። ያው እኔ ደም መለገስ የጀመርኩት 2004 ካምፓስ ተማሪ ሆኜ ነው። ደም ባንኮች ሐዋሳ ዩኒቨርሲቲ ግቢ ውስጥ መጥተው ተማሪዎችን የደም እጥረት አለ ብለው አዌርነስ ፈጥረው ሲያስተባብሩ በዛ አጋጣሚ ነው 2004 ላይ የጀመርኩት። ግቢ ሆኜ በአመት አንድ ጊዜ 2 ጊዜ ይሰጥ ነበር። ከዛ ከወጣው በኋላ ግን በቅርበት ከወጣቶች ጋር ሰራ ስለነበረ ከዚህ በተለይ ከቅርብ ዓመታት ወዲህ በአመት 3ቴም 4ቴም የሚሰጥበት አጋጣሚ አለ። መሀል ላይ በወሊድ ብቻ ነው ያቆምኩት። ቃዲ አደማጂ የጅማ ከተማ ነዋሪ ነው። ወጣቱ ደም ልገሳ የጀመረው የ11ኛ ክፍል ተማሪ ሳለ ሲሆን ከዚያን ጊዜ አንስቶ ፈቃደኝነቱን አላቋረጠም። ይህም ለሌሎች ወጣቶች አርአያ ተብሎ ተሸላሚ ለመሆን አብቅቶታል። አሁን በጅማ ከተማ የቀይ መስቀል ምክትል ኃላፊ ነው። በአመት 4 ጊዜ እየለገስኩኝ 75ኛ ጊዜን በቀደም መስከረም 24 2014 የሀገረ መንግስት መስረታው ቀን እኔ በደም ልገሳ ነው ያከበርኩት። በአጠቃላይ የኦሮሚያ ክልል ሞዴል ተብዬ በደም ልገሳ የክልሉ አንደኛ ሰው ብሎ ዋንጫም ምስክር ወረቀትም የክልሉ መንግስትና ኦሮሚያ ጤና ቢሮ ሸልመውኛል። 2000 በላይ በጎ ፈቃደኛ ጓደኞቼን ደም እንዲለግሱ መቀስቀስ ያለው ባለፉት 18 ዓመታት እስካሁንም በልገሳው አለው። እድሜና ጤና ተሰጠኝ እስከ 65 70 ዓመት እድሜ ደሜን እየለገስኩ ወገኔን የሰውን ህይወት መታደግ ላይ የራሴን ድርሻ ወጣለሁ ብዬ አስባለሁ። እንደው ደም ለመለገስ ምን ያስፈልጋል? ደም ለመለገስ መጀመሪያ በጎ ፈቃደኛ መሆን ነው፣ የውስጥ ተነሳሽነት ነው። ከዛ ውጭ ደግሞ ሳይንሱ ያስቀመጠው የደም ሕክምና ሳይንስ እድሜ ከ18 ዓመት በላይ ክብደት ከ45 ኪሎ ግራም በላይ ማንኛውም ጤናማ የሆነ ሰው ወንድም ሴትም ከተለያዩ ተላላፊ በሽታዎች ነፃ መሆኑን የሚያውቅ ደም ለመለገስ ፈቃደኛ ሆነ መለገስ ይችላል። ደም መለገስ ጥቅምም አለው። ራሱን እያደሰ ስለሚሄድ ጤንነት ይሰማናል፣ ሙሉ ጤንነት ይሰማናል ደም በመለገሳችን። ለምንለግሰው ሰው ደግሞ ቢያንስ በአንድ ጊዜ ልገሳ 3 ሰው ህይወት መታደግ እንችላለን። የሚከብድ ነገር አለም። በ10 እስከ 20 ደቂቃ ጊዜ ውስጥ የሚጠናቀቅ ተግባር ነው። ግን እጅግ ደስታን የሚሰጥ የህሊና እርካታን የሚሰጥ ሰብአዊ ተግባር ነው። የደም እጥረት እንዲከሰት የሚያደርጉ በርካታ ምክንያቶች አሉ የሚለው ቃዲ በዋና ምክንያትነት የሚጠቅሰው ደም በሀገሪቱ ለተለያዩ የሕክምና አገልግሎቶች መዋሉን የሚያመላክት ነው። ከዚህ ባሻገር ደግሞ በሀገሪቱ የሚካሄደው ጦርነት የራሱ አስተዋጽኦ አድርጓል ይላል። መኪና አደጋም በርካታ የቀዶ ጥገና ህክምናዎችም ከዘመኑ ቴክኖሎጂ ጋር የካንሰር ህክምና ከቴክኖሎጂ ጋር እየተሰሩ ስለሆነ ደም ያስፈልጋልና አሁን ሀገር ውስጥ ያለው ግጭት ምክንያት ባይሆንም የደም እጥረቱ ግን እሱም አንድ አስተዋጽኦ አለውና በአጠቃላይ በርካታ ሰው በጦር ሜዳ ደም ይፈሳል። ከዚህም ጋር ተያይዞ የደም እጥረቱን የበለጠ ደግሞ እጥረት እንዲከሰት አድርጎታል ብለን ነው የምናስበው። እኔ ባለሁበት በጅማ እንኳን በጅማ ዩኒቨርሲቲ ከዚህም በፊት የካንሰር ህክምና አልነበረም። አሁን በየጊዜው ነው የካንሰር ህክምና የብዙ ደም የሚወስደው። ለአንድ ሰው 8-9 ዩኒት ደም ያስፈልጋልና እነዚህ ሁሉ በአንድ ላይ ተዳምረው በሀገራችን የደም እጥረት እንዲከሰት አድርጓል። ሰሚራ ኡመር የሻሸመኔ ከተማ ደም ባንክ ዋና ስራ አስኪያጅ ናት። የ33 ዓመቷ ወጣት ለደም ባንኩ መስራት ከጀመረች 3 ዓመት ሆናት። በሻሸመኔ ያለው የደም ማሰባሰብ ስራ በምን መልኩ እየተከናወነ እንደሆነ ገልጻለናለች። በጎ አድራጎት ስራ ላይ የተሰማሩ ወጣቶችን የመጀመሪያ ታርጌት አድርገን እንሰራለን። ለዚህም የኢንስፓየር የሚባል ሻሸመኔ ከተማ ውስጥ የመረጃ ማህበር አለ። የበጎ አድራጎት ስራ ላይ የተሰማራ ከነሱ ጋር በጣም ትልቅ ስራዎችን ሰርተናል፣ እንደ ሻሸመኔ ከተማ ማለት ነው። ስንጀምርም ከነሱ ጋር አብረን በመሆን ነው ስራውን የጀመርነው እና ጥሩ የደም ማሰባሰብ ስራ ከነሱ ጋር ሰርተናል። ሌሎችም አሉ ሻሸመኔ ከተማ ላይ በሌላ በጎ አድራጎት ስራ የተሰማሩ ወጣቶች ያሉበት ብዙ ተቋማት አሉ። ከነሱ ጋር እንሰራለን። በሁለተኛ ደረጃ ደግሞ ትምህርት ቤቶች ላይ ሃይ ስኩል እና ኮሌጆች ላይ እንሰራለን። ይሄንንም አሁን ላይ በሰፊው እየሰራንበት ያለ ነው። በብዛት ከ18 እስከ 24 ዓመት ድረስ ያሉ ከፍተኛ የሆነ ቁጥር ያላቸው ልጋሾች አሉ እና እነዛም ብዙ ተማሪዎች ናቸው።
በዛ መልኩ እስካሁን ከምንሰራው ስራ ኦልሞስት 50% ከተማሪዎች የተሰበሰበ ደም ነው። በጅማ ከተማ የቀይ መስቀል ምክትል ኃላፊ ሆኖ የሚሰራው ቃዲም በከተማዋ የደም ልገሳ ማስተባበሩ ስራ በጥሩ ሁኔታ እየተካሄደ ነው ይላል። አሁን በሁሉም በቀበሌ ደረጃ በትምህርት ቤቶች በዩኒቨርሲቲ በመንግስትም በግልም ዩኒቨርሲቲዎች በጅማ ጥሩ መነቃቃት አለ። የጅማ ደም ባንክም ከዞኑ ጤና ጥበቃ ጽሕፈት ቤት ጋር በመተባበር ትልቅ ቅስቀሳ አድርጎ ዳይሬክተሮችን የሚመለከታቸውን መሪዎችን ጠርቶ በማወያየት በርካታ ሰዎች ደም እየለገሱ ነው። ከሁሉም በላይ ደግሞ የመንግስት መሪዎች እነዚህ የአመራር ላሉ ሰዎች ሞዴል እየሆኑ ነው። ከዚህም በፊት ያው ተማሪና ታች ያለው ሰው ብቻ ነበር የሚለግሰው። አሁን አመራር ላይ ያሉት ሁሉ በፉክክር መልክ ነው የሚመስለው። እውነት እኔ እጅግ ውስጤ ደስታ እየተሰማው ነው ማወራሽና የደም ባንኩ ያቀረበውን ጥሪ ምላሽ ለመስጠት ከፍተኛ ጥረት እየተደረገ ነው። ለጋሾችን ለህይወት ስጦታቸው ለለገሱት ከፍተኛ ልገሳ እያመሰገን ቀጣይነት እንዲኖረው በየሶስት ወሩ ግን ባህል ሆኖ ልክ የውሃ የመብራት የስልክ ክፍያ ለመክፈል ያለምንም ጥሪ እንደምንሄዱሉ ደም ልገሳንም እንደዚሁ አስተውለን 3 ወር ሞልቶኛል ብለን ሄደን እንድንለግስ ባህል እንዲሆን በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ጥሩ ጅምር አለን ማለት ፈልጌ ነው። በወጣቱ ዘንድ ስለ ደም ልገሳ ያለው ግንዛቤ የተለያየ ነው የምትለው ሰላማዊት በሐዋሳ ከተማ ያለው የደም ማሰባሰብ ስራ ካለው የደም ፍላጎት አንጻር ከዚህም በላይ ከፍ እንዲል ታሳስባለች። አሁን ብዙ አይነት ጉዳቶች ይኖራሉ። ለመከላከያ ሰራዊት አሁን እኛ በቅርብ ስናስተባብር ነበር። ጎን ለጎን ግን የሚወልዱ እናቶች አሉ። በመኪና አደጋ በተለያየ ነገር ለሰርጀሪ ገብተው ጭምር ደም የሚያጥራቸው በተለያየ አይነት ሕክምና ደም የሚያስፈልጋቸው ግለሰቦች ይኖራሉ። የደም ፍላጎትና የሚሰጠው ሰው ቁጥር ባላንስ ያደርግና ደም ባንክ ሁሉ ጊዜ እጥረት እንዳለ ነው የሚነገረው እንደ ሐዋሳ ከተማ ማለት ነው። አሁን አንድ ሰው ደም ሲሰጥ ምን ያህል ነው የሚወሰደው? አንድ ሰው በአንድ ዙር የሚሰጠው የደም መጠን 1 ዩኒት ደም ነው። ያ ማለት 300 ml ወይ ደግሞ የአንድ ሚሪንዳ ጠርሙስ ያህል ማለት ነው። በጣም እያወረደ እንትን ካለና ወንዶች በአመት 4 ጊዜ ቢሰጡ በየ3 ወሩ ማለት ነው። ምክንያቱም ጤነኛ ከሆኑ ሌላ ጉዳት ከሌለባቸው ምንም ሪሳይክል የሚያደርገው ደም ነው። ሴት ልጅ ብዙ ጊዜ በተለያየ ምክንያት ደም ስለምታፈስ በአመት 3 ጊዜ ከሰጠች ያን ያህል ምንም ለክፉ ነገር የሚያጋለጣት ነገር የለምና ቋሚ ለጋሾች አሁን በእንደዚህ ፍሪኩዌንሲ ነው የሚሰጡልን። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል ባንቴ ለዶቼ ቬለ ዲደብሊው እንደገለጹት ከሆነ ኢትዮጵያ ውስጥ መደበኛ ሕክምና ለመስጠት በሀገር አቀፍ ደረጃ በወር ቢያንስ 30,000 ገደማ ሰው ደም መለገስ ይኖርበታል። ይህም የደም ልገሳ ባለፈው መስከረም ላይ በመቀዛቀዙ የደም ባንክ ክምችቱ እጥረት ገጥሞት ነበር። ረጅም ጊዜ መቀመጥ የማይችል ነገር ላይ እጥረቶች የተለመዱ ናቸው። ወቅቶች አሏቸው የራሳቸው። መስከረም ወር ላይ በጣም ከፍተኛ የሆነ የደም ለጋሽ ቁጥር መቀነስ ነው ያጋጠመን ማለት ነው። ደም የለገሱት ሰዎች ቁጥር 19600 ናቸው። ይሄም ማለት በመደበኛው ሕክምና ራሱ ከሚያስፈልገን በ10,000 ቢያንስ ያነሰ ነው ማለት ነውና ያ ነው እጥረት ማለት ያጋጠመንና ብዙዎቹ ባልተፈለገ ሁኔታ ኢንተርፕሬት ሲያደርጉት ስለነበረ ነው ይሄንን ቁጥር አስረግጬ የምነግረውና እጥረቱ ያጋጠመው የደም ለጋሾች ቁጥር መቀነስ እንጂ የፍላጎቱ ከተለመደው በላይ በጣም ከፍ ስላለ አይደለም። የደም ለጋሾች ቁጥር ደግሞ የሚቀንስባቸው የተለያዩ ምክንያቶች አሉ። አንደኛው የነሐሴ ወር ላይ በጣም በርካታ ህዝብ ደም በመለገሱ ምክንያት በቀጥታ ያሉ 2 ወሮች ላይ አዳዲስ ሰዎች ካልሆኑ በስተቀር እነዛ ሰዎች ደም መለገስ ስለማይችሉ ማለት ነው። ይህ እንግዲህ ጥቅምት ወር ላይ አጋማሽ አካባቢ ላይ ነው እጥረት እንዳጋጠመን እኛም ጥሪ ያቀረብነው። ያን ተከትሎ እንግዲህ ከመስከረሙ በጣም በተሻለ ሁኔታ ቢያንስ ወደ 5,000 አካባቢ ጭማሪ ያለው ወደ 23,200 ሰዎች ደም የለገሱበት ነው ማለት ነው። ህዳር ደግሞ በጣም እንግዲህ ጥሩ እንደሆነ ገና ካሁኑ ከጅምሩ ያሳያል። እሺ፣ ስለዚህ ያው እጥረቱ ተቀርፏል እያሉኝ ነው። ጥሩ ነገር ነው። እንደው እስቲ አንድ ሰው የለገሰው ደም እንዴት ይከማቻል? ለምን ያህል ጊዜ ለማቆየት ይቻላል? እንግዲህ ደምን በጣም ከባድ ከሚያደርጉት ነገሮች ውስጥ አንደኛው ይሄ ነውና ደም አብዛኞቹ ደም ባንኮቻችን የሚሰሩት ሆል ብለድ የሚባለው ሙሉ ደም ከሰው የተወሰደውን ደም ሳይቀይሩ እንዳለ ያንን ደም ለታካሚ መስጠት ማለት ነው። እሱንን ስናደርግ ደሙ መቆየት የሚችለው ለ35 ቀን ነው። በቃ ደሙ ከአንድ ደም ለጋሽ ከተለገሰ ቀን ጀምሮ ታካሚው ጋር እስኪደርስ ድረስ ያለው ቀን 35 ቀን ነው።
የተወሰኑ ደም ባንኮች ወደ ኮምፖነንት ወደ ደም ተዋጽኦ የሚቀይሩ ቀይ ደም ሴልን ለብቻ ፕላትሌትን ለብቻ ለሚለዩ ደም ባንኮች ደግሞ ቀይ ደም ሴሉ ለብቻ ተለይቶ ሲወጣ አንድ ሳምንት እድሜ ከፍ ይልለታል። ያም ወደ 42 ቀን ከፍ ይላል ማለት ነው። ስለዚህ 42 ቀን የሚቆይ የደም አይነት አለ ማለት ነው። በጣም አጭር የመጠቀሚያ ጊዜ ያላቸውም አሉ። እንደ ፕላትሌት የምንላቸው የደም አይነት 5 ቀን ነው የሚቆዩት። እንግዲህ ደሙ ከተለገሰ በ5 ቀን ውስጥ እጅግ በጣም በፍጥነት ተመርምሮ 24 ሰዓት ቀንም ሌትም ተሰርቶ በሁለተኛው ወይም በሶስተኛው ቀን ለታካሚ መድረስ መቻል አለበት። ያንን እያደረግን ያለ ነው ማለት ነው። ኢትዮጵያ ውስጥ የደም ክምችት እጥረት እንዳይገጥም የሚሰሩ ወጣቶችንና የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተርን ያነጋገርንበት የዛሬው የወጣቶች ዓለም መሰናዶ ይህንን ይመስላል። ሳምንት በሌላ ርዕስ እንገናኝ። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።